لكن قالت بولا تقبل من ده ولكم تانكو ولكم አንተ እንዴት አንጋግበ ኑሮ ይራሱ አዲስኮ አንተ ከረባቱ ራሱ እኮ ውሃ ነክቷል በእናት ተሰጥቶ ያለ ነው አንተ ታጥቦ ተሰጥቶ ቁጭ በየ ያለ ነው ያንተስ እኔ ምን ያለኝ እኔም አልታጠበም እንደመጣው እንደነበረው ነው በቃ እንደወረደ እና በሰንበት ነው ሰላም ናችሁ እኔም ፍቅሩ አገኘው ቀደም እኮ በስልክ ጀምረልኝ ነበር እስቲ እንዴት ነው ቆይ በት መጣች እሺ አሳፍረችኝ ድንግል ነኝ አለች ድንግል ናት እሱ ነገር እንት ሁሉ ጋር ነው እንዳለ እንዴት አንተ ጋር ማለት እኔ የጠበስኩ አዲስ ልጅ እስቲ እስገበሪ አልነገርኩም እንዴ አልነገርኩም እንዴት አልነገርኩም ታዲያ እስካሁን አልነገርኩም ለከኝ ነኝ ቬኖ ነው ያለችው እኔ ራሱ ልጅቷ እንዳንተ ሳይሆን ድንግል ነው ይላል አይ ልጅቷ እኔ ድንግል ነኝ ግን መሰጠክ አንተ እንትን ምን ፋጽማ ለወደፊት ነው አይ ለኳስ ጀመረችኝ እናስ ጀመረችኝ መጀመሪያ ከተተችን ውስጥ ገባው ቀጥታ ገባው ገባውኝና በርላውኝ አልኩ እሺ አለች ከዛ በኋላ እኔ አፈርኩኝ መጀመሪያ በጣም ሲስኮራማ የኔ ፍቅር ምን ነው እሱ ነገር እኮ ተክሊል ነው እኔ ተክሊል ሰው አልመሰለኝም ተበሳጨው በጣም ተናደደ ተመነጫቃርኩ ከዛ በኋላ ተው አይደለም እኮ ተክሊል ማለት በተክርስቲያን አይደል በስርዓት መጋባ ስትል ተመለስ አልኩ ግን አልተመለሰም ክሬክ ተረሳ እኔ ተመለስኩ አልተመለሰም ግን እኔ ምን አለ መሰላችሁ ለእናንተ አላወራም እኔ አሁን አንዳንድ ጊዜ ምስጢር ይዛለሁ እኔ ጎበዝ ታውቃላችሁ በጣም ምስጢር ያዥ ነኝና የኔም ድንግል ናት አይ ንክስ አንድ ለሶስት ንክስ አትሪክ በኳስ ምን ይላሉ አትሪክ ነው የሚሰሩት እኛም ሶስታችን ማትሪክ ሰራን ደሞ ስሙ ሰርፕራይዝ ያላለኩ አለ ያላል ብያለሁ ቃሉ አከብራለሁ እቤት በክራል ልታውሩን ለማ ለሰዎች አንተ እዚህ አይደለ ተከራየክ ምን አስጨነቀ ለሰዎቹ ልትተውሉ ለምን ተዋሉ እና ሰርፕራይዝ ማን ያፋር እንድብላ እኛ ማስደስት ነገር ነው ኧረ በስመ አብ እስኪኛን የሚያስደስት ምንድነው ሰርፕራይዝ ያው እንደምታውቁት እንግዲህ ልጅቷ ማግለላክ እንደኛ ሳንዛም አይደለም ልጅቷ ድንግል ናት አላልኩ ያው እኔ እንደምታውቁኝ ድንጋይ ነኝ አንተ ነካ ጌታን አውቃለሁ በጣም ግብዳ ድንጋይ ከዛ በቃ ነገርኳትና ናይት ዝም ብለሽ ጥሩ ጓደኞች አሉ ምናምን ናይ ብያታል እየመጣች እንዴ ዛሬ አለ በቃ ይሄማ ከሰርፕራይዝ በላይ ነው በዚህው ለምን በዚህው ሽምግሌ ለምን አትላል ይያት ልግባ እዛው ለምን እዚህ አላርግም እንደዚህ ለምን እንደጠለፋ ልጠለፋትና እጁ አስረ በት ያስቀምጣል ትችላለህ እንተባበራለን ፖሊስ ያለ አኪኛ ባህላችን ባይል ነው ወጉ ፖሊስ ይከላከላል አሁን እኮ ፖሊስ ያለሽ ተው መጠለፍ ባህላ አንተ ባህላችን አናብላሽ አንረሳም ባይል መቼም አረሳም እኔ ሀገሬ ላይ እኔ የሀገሬን ባህል መቼም መርሳት አልፈልግም የሀገሬን ባህል መቼም አልቀላቅልም እንትን ነው እኔ እንደመርከን ማገበይ ነው አሁን እኛ ሀገር እንትን መረሳት የሌለበት ባህላችን ሀመት ጠለፋ መጥፋት የሌለበት መተው የሌለበት ቅርስ ግነስ ጽሁፍ ላይ መጻፍ ያለበት ልክ ነው ሀመት ጠለፋ በተለይ ደግሞ ይሄ ቡና ቦታ ላይ ሙጣቃቃሉት አሁን ከተማ ሰው ምንድነው ሀመት ሆኖ ስለ ሰው ልጅ ግባት ብቻ ቡና መጣጫ የሰው ልጅ ስጋ መቦጨቅ እሱ ነው የሚባለውና እነሱ መቅረት የለባቸው እኔም ሐሳቤ እንደዛ ነው ጎጂ ባህል ነው እነሱ ማጥፋት የሰው ልጅ ደግሞ አሁን እንደዚህ አይነት ሐሳቦች ላይ የሰው ልጅ ትንሽ ይቀራል ወጣ ግን አሁን ለምሳሌ የኔ አባትና እናቴ አሁን በጠልፋ ነው ተጋቡ የነስ ያንተም እንደዛው በከተማ ይመስለኛል የማ በት በኩል እኔ ድሮ ሰልጠኑ እኮ ነው ምኑ ድሮ ነው እኔና አባቴ ኧረ በእናትህ ወደዛ በል ሰርቆ ነው ይሆናል አንተ የምትለው መንጩ ነው መንጩ ሰርቶ ነው በቃ እናቴ አባት ፍርክ ነው አትመጣም እንዴ ታዲያ ልጅቷ የት ነው ከአሜሪካ ነው እንደምትመጣ እስካት ራሱ ጎጎ እኔም ቆይ በሚቀጥለው እኔ ራሱ በስተራ ሄሎ ወይ የኔ ፍቅር ደስመው ስልኩ እኮ በገምታ የገዛ ስልክ የኔ ቆንጆ ቆመልሽ ነው ደውል አንተ በእናትህ
እቁብ ገብተህ ከገዛኸው ስልክስ ፈረንጅ የዘመኑ አይደል መጀመሪያ እቁብ እየሰጠነው ለእሱ እንድለወጥ ነው እንጂ አንተ ስልክ አዲስ ስልክ ታቹ ስልክ አልገዛም እንዴ? በምን እንደተለወጥኩ አሰቡም። በምን ተለወጠሽ? ስልኩ ሸጠ ነው አይደለም? በፍጹም እኔስ ንብረት እሸጣለሁ እንዴ? ጠጅ ቤት ያሲዛሉ። ኧረ በስመ አብ በል። እሺ ምንድን ነው? ቤት ነው እየመጣች ነው እሷ ጋር ነው። መስጠት ጀመረ ካሁኑ። ሰጥቶ ልሰጥ እኮ ነው። ሰጥቶ ልሰጥ ነው። የዘንበባ ማርናጅ ዝመሉ አንዴ ልደውላ። ሄሎ አቤት ደህና ነሽ ወይ? እግዚአብሔር ይመስገን። የት ነሽ? ደረስሽ? በቃ ምጪ በቃ ቶሎ ብለሽ ምጪ። እኛ ቆምተናል። አሉ ጓደኞቼ ሰላም ብላለሁ። ሁሉም አሉ። ቶሎ በላ ከብተና እንዳለ ጥሩ ነገር ነው። በጣም ጥሩ ነገር የኔ ፍቅር ማለት የኛ ፍቅር ማን ነው? የኔ ፍቅር አንተ እነ ስልኩ ያኛው 180 ሺህ ብር የገዛው ስልክ ለሰለም እንደ ሰጠ እኔ ለምን የበክራ ብር ከፈልኩት ለምን ነው? ለማ ለሱ 6 ወር ያልከው ለሱ ነው። አና ከፈልኩት ለሱ እኔ ጽፈት ጸንተው በእኔ ምን አድርገ እኔ ሜካፕ የገዛውልኝ ዱቄት በእኔ ዱቄት እባክህ አንተ ደግሞ ዝም በል በእናትህ። የኔ ቆንጆ የኔ ፍራስ ቆንጆ የኔ ፍቅር ስርዓት ያዝ። አንተ ራስህ ስርዓት ያዝ። በቃ ቀልዱ እኔ ጋዝሽ ዝም በል ቆይ። እሺ አንቺ የማን ፍቅር ነሽ? ግቢ በሩ ዘግተሽ በሩ ዝግና ግቢ ዘግተሽ ግቢ ደማችን ተጠጥቶ ስጋችን ተበልቶማ አይቀርም። ማንንም አይነካሽ እና አይነካሽም። ቁጭ በይ ትንፋሻቸውን ቆርጣለሁ አይደል? እኔ ወይኔ ኧረ በለው ቆይ ዝም በል ጠይቀው። የኔ ፍቅር ማን ነው? የኛ ፍቅር አንተ ፍቅር ሁንተው ሲማጥራ በል የኛ ፍቅር የኛ ፍቅር የማን ፍቅር ነሽ? የኛ ፍቅር የገንዘብ እሺ ድንግል ነውስ? ድንግል ነው አለ ደስ ይላል። እና ታዲያ አሁን ለማን ትጨፍሪያለሽ? ለማን